እግዚአብሔርም አለ፣ በምድር ላይ ያበሩ ዘንድ በቀንና በሌሊትም ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶችም፣ ለዘመናት፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ለማብራት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ። ትልቁ ብርሃን ቀንን እንዲመግብ፣ ትንሹ ብርሃን ከከዋክብት ጋር ሌሊትን እንዲመግብ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ መዓልትና ሌሊትም እንዲመግቡ በመዓልትና በሌሊትም መካከል እንዲሁ። እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ በአራተኛውም ቀን ሆነ። እግዚአብሔርም አለ፣ ውኃ የሕይወት እስትንፋስ ያላቸውን ተንቀሳቃሽ በምድር ላይ ከሰማይ በታች የሚበሩ አዕዋፋትን ታስገኝ። እንዲሁም ሆነ። እግዚአብሔርም ታላላቅ አንበሪዎችን፣ ውኃ ያስገኘውን ተንቀሳቃሽ ሕያው ፍጥረት ሁሉ፣ በየወገኑ የሚበሩ አዕዋፋትን ሁሉ። በአብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን።